ይኸውልሽ አብርሃም ይመጣል ችግር የለውም። መጀመሪያ ግን ተረጋጋ እኮ እኛ መች እናንተን ፈለግን? ሄርሜላ አብርሃም አለ ብለን ነው አይጠራሽም? ይዞ መጣለ ብለን ነው እናንተን እንኳን ፈለግናችሁ። ቆይ ሩታ ይኸውልሽ ተረጋጊ። ምንድነው የምረጋጋው? ዳንኤል ሲጀመር ይኸውልህ አንተን ፈልጌ አይደለም እዚህ ጋር የመጣሁት አንተ እንድታወራኝም አልመጣሁም። ገባ አይደለ? ስለዚህ ነው ወደዚህ አብርሃም ነው እንዴት እንዳደረግሽው ትነግሪኛለሽ። ምንም ደህና ዴቭ ለምን ነው ሌላ ነገር እንዲፈጠር የምታደርገው? አብርሃም አለ ብለን ነው አይጠራኝ። እኛ አብርሃም ይመጣል ብለንና ስለዚህ ነው አንቺ አመጣለሁ አንድ ነገር ልንገር አንተ እኛም ፈልገን እንዳልመጣው ሁሉ እኛም እናንተ ፈልገን አለም ዴስ ስለጠራን ነው። ስለዚህ እኛ ደግሞ የመጣ ነው አብርሃም ሄርሜላ አመጣዋለሁ ስላለችን ነው። እሺ አብርሃም የለም ተረጋጉ አይሻልም ወይ? ሁላችሁም እኮ መጫወቻ አስፈልጋችሁ ብራችሁም እንዴ እናንተ ሰው ህይወት ውስጥ ገብታችሁ እንደዚህ ስታመሱ አንቺ በቃ አይፈልግሽም አይደል እንዴ? ለምን ከህይወታችን አትወጪም? ሲጀመር ልጁ ነው እንዴት እንዳደረግሽው ተናገር ያታለኝ። ኖ አይደል አንድ ዳሪ ባለፈውትም እናንተ ተጋጭተናል። እየሰማኸኝ ነው ልጁን ፈልጉ አይደለም ሄርሜላ ጋር ሄደው በግድ ነው። እሱን በምን እርግጠኛ ሆንክ እንዴ? እርግጠኛው እየነገርኩ ነው። አንተ ጋር ፈልጉ እንደመጣሁ እርግጠኛ ነኝ። አይኔ እንዴት ልክደዋለሁ? ሰዎች ይዘውት እየሄዱ እንዴት አይኔ ልክደዋለሁ? ሰማኝ እኛ እንዴ አይኔን እንዴት ልክደዋለሁ? በግድ ይዘውት እየሄዱ እየተጨነቀ ስለሆነና እውነት ወንድም አሳስበው ከሆነ በየኔ የመጣሁት እንጂ ገና በጣም 2 ሳምንትና 3 ሳምንት እና አብርሃም እረፍት ያስፈልገናል። እሱ ምናየው ነገር ይሆናል። አብርሃም ነገር አይፈጠርም። እቺ ልጅ ነው መያዝ ያለብን። አሁን ምንድነው እየሰማኸኝ ነው ዳኒ? እሷ ካልፈቀደ አንተ ሌላ ነገር ነው የምትፈልገው? ኖ እረፊ አትበላት። እስከ ዛሬ እኮ ታገስን አይደል? እስከ ዛሬ ታገስ ስላልከኝ ነው ገባህ አይደለ? ከዛ ባለፈ ደግሞ እነሱም እውነትም ተጨንቃችሁ ከሆነ ምንም ችግር የለውም ታገኙታላችሁ፣ ሰላም ትሉታላችሁ። ከዛ በኋላ ወደ ምን ነበረበት ቦታ እኔ ወሰርኩበት ቦታ ተመልሶ ይሄዳል። አለቀ። በጣም ተጨነቀ ስለሆነና አብርሃም የት ሄደ አፋፌናት በሉኝ አብርሃም የት ሄደ ያላችሁ ስላሰባችሁ ነው። ጸባይ ከሌላችሁ ደግሞ ኦኬ አንቺ ጸባይ ያለሽ ነው ማለት ነው። ግዴታ እንዳንቺ ማስመሰል አለብን ጸባይ እንዲኖር ሰከን ብላችሁ ወንድማችሁ እንደሚፈልግ ሰው በስትክክል ስርዓት ባለው መልኩ እንጂ አሁን እሱ መጥቶ እንድበጠበጥ አልፈልግም። ስለ ስነ ስርዓተኛ አታስተምሪንም። መጀመሪያ አንቺ ስነ ስርዓት ያዢ። ባለትዳር የሆነ ወንድ ያ በስትክክል ህይወቱን መምራት የሚችለው ቤተሰቡን ማኔጅ ማድረግ የሚችለው አብርሃም ሲመለስ የፈለገውን ህይወት መምረጥ ይችላል። ከዛ በኋላ ግን ያኔ ደና ሆኖ አብርሃም ሩታን ከመረጠ እኔ ምንም ማንንም ሰው ህይወት ውስጥ አልገባ አልችልም። ግን ከነሱ ያራኩት አንደኛ ነገር አብርሃም ሂድ ሲሉት ይሄዳል፣ ግባ ሲሉት ይገባል፣ ውጣ ሲሉት ይወጣል። ለምን እሱ ምንም ቢሆን ወንድም ነው። ከዛ ባለፈ የልጅ እናት ናት። ግን ደግሞ በዚህ ልክ የሆነ ነገር መምራት ምናምን የሚባል ነገር የለበትም። ወንድ ቡና እየጠጣ ላየው አዴ ፍቃደኛ አይደለም። ይቅርታ አድርግልኝ። አንቺ እኮ ማየት አይጠበቅብሽም። ማን ይዋለሽ? አየሽም አላየሽም ተጨነቃቸው ከሆነ ደህና ነው እያልኩኝ ነው እንጂ እኔ አብርሃም ሳምንትና ኦሬዲ 15 ቀን ዲሞላው እነሱ ጋር ሲሆን ምንም የፈጠርኩት ነገር የለም። እንደነሱም ቡርቡር አላልኩም። የአብርሃምን ጤናና የአብርሃም ደህና መሆኑን ነው ያረጋገጥኩኝ ለማረጋገጥ እየሞከርኩኝ ነበረው። ስለዚህ አሁንም እኔ ለቡዜ ነግሬያታለሁ። እየመጡ ነው አንተ ባትለኝም ያው አብርሽን ይዘው እየመጣች ነው። ስለዚህ አሁንም ተረጋግተሽ ስትሞክሪ የኖርሽ ሰው ነሽ። እዚህ ጋር ራስሽን እንደ ጻድቅና እንደ ንጹህ ሰው ለማስቆጠር አትሞክሪ። አዎ ለሱመያ ጀርባ ያለው ሰው ማንም ይሁን ማንም እኔ ጋፈጣለሁ። ከጀርባሽ ደግሞ ማን እንዳለ አንድ ሰው እንዳለ አውቄያለሁ። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ውድ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልহামዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያለን ዛሬ በሰላማዊ ነገር መተናል። ያው ትላንትና የተፈጠረውን ነገር አይታችኋልና ሁሉም ጋር ለመግባባት ነበር። በእርግጥ ሁሉም ሰው በየራሱ መንገድ ልክ ነው። ነገር ግን እዚህ ጋር ቆም ብለን ስናስብ ትክክል